ሰው ፊት እንዴት ነው የምትናገረው? አነጋገርክ ሲያስጠላ፣ አኳኋን ሲያስጠላ፣ ገባ? ሪስፔክት ከዛ ነው የሚጀምረው። ምንድን ነበር ስታወራኝ የነበረው? ከዚህ በፊት ስንገናኝ የነበረበት ሞመንት ያስጠላል። ምን አውርተናል? በጣም ነው የሚያስጠላው። እዚህ ከመጣው በኋላ ምን አይነት ነገር በምን አይነት መንገድ በጣም ነው የሚያስጠላው። ምን አድርገናል? እንዴ ይኸውልህ አብሮሽ ካለሽ ሰው ጋራ ዘላለም መኖር ትችያለሽ ብለኸኛል። አንድ እንደዛ እኮ ያልኩበት ምክንያት ነገር ስለምትበይ ነው። እኔ ረስቼዋለሁ። አሁን ሩታ ረስቼው ነበር። እኔ ደግሞ አረሳውማ። እኔን ነው ዝቅ እያደረከኝ ያለው ሰው ፊት ሁሉንም ነገርማ ማለት ነው ያንዳንዷን ማውራት ነገር አረሳውም። ሪስፔክት ከንግግርህ ነው የሚጀምረው። ሰው ፊት እንዴት ነው አክት የምታደርገው? እኔን ስታይ ገብቶሃል ሩታ? አሁን ማለት ነው ችግርሽ ምን እንደሆነ ያውቃለች። ያው አንዴ አይደለም ባለፈ ነገር ግን ብለሽ ቁስል ብቻ ነው እንዴ? ለምንድን ነው የምትደግመው ታዲያ? አንተ መታረም አትችልም እንዴ? ሁሌ አንድ አይነት ሰውስ መሆን አይሰለችህም እኮ? የሰው ልጅ ያው በቃ ይናደዳል። ሲናደድ ደግሞ የሚናገረውን አያውቅም። ምናልባት ስናደድ ብዙ ነገር ተናገርሽ ሊሆን ይችላል። በእናትህ በጣም ነው እንዴ የምትናደደው? ሩታ እየቀለድኩ እኮ አይደለም። ሲቀጥል ደግሞ አንቺም ጋር ሰዎች እየመጡ ማይሆን ነገር እየነገሩሽ ነው። እኔም ጋር